እሺ ማን ነው መሰለብኝ? ጋይስ ዛሬ ሶፊን አንድ ፍራንክ ላደርገው ነው። Come with me. I have good news. I have good news. So guys, Apollo by Abyssinia Bank ያዘጋጀው እየቆጠባችሁ የምትሸለሙበት ነገር ከዚህ በፊትም ነገራችሁ ነበርና እሱን አስመዝግቤው ነበረ። አሸንፈሃል ልለው ነው። ቆይ ጠብቅ። So remember there were ሽልማቶች iPhone 16 ምናምን እሱ ያው አንተ ማያረግልህም ግን no ከሱ በላይ ምን ነበር? ታይላንድ እኛ ላይ ስትቀራዳ ሻንጣ ፓካ እኔ አልሄድም ያንተ ብቻ ነው ሶ የምር አመነን ይሄ ልጅ አሸነፍክ ስንለው እናንተ ግን የምር ማሸነፍ ትችላላችሁ ላይክ የአፖሎ አካውንታችሁን ከዛሬ ጀምሮ ሳይን አፕ አድርጋችሁ አንዳንድ ሺህ ብር በቆጠባችሁ ቁጥር ሎተሪ ቲኬቶቻችሁን እየሰበሰባችሁ የታይላንድ ቲኬት የ4 ቀን ቆይታችሁ ተሸፍኖ ቲኬታችሁ ተሸፍኖ ማሸነፍ ትችላላችሁ ባለባዝሊን ያለ ይናገር ይላ አይፎን 16 ፕሮ ማሸነፍ ትችላላችሁ በጣም ብዙ ሽልማቶች ነው ያሉት እንዳያመልጣችሁ ባን ነግረውስ አይፎኖቹ ምናምን ፓክ ቢያደርግ ዴት አለብኝ let's get dressed together ሰፋት በሉ ዴቱ ከማለት ጋር ሀበሻ ልብስ ለብሰን ፋፋ ብለን እንጣጣውላል ሶ ለበዓል ለብሳታለሁ ብዬ የገዛት ቀሚስ ነበረች ልዩ ዲዛይን ነው ያሰራሁት ሶፊ my friend እሱ ያለበት ህንጻ ላሚር ህንጻ አንደኛ ፎቅ ላይ ነው ያለችው ሆነ የተከበረ ሰውዬ የተከበረች ሚስት ብላችሁ ስታስቡ የምትለብሰው ልብስ የለም that's the kind of vibe this gives me ልልበሳው ምርጫን ተሳከማረክ excuse me እንዴት እንደሚመች እንዴት እንደሚቀል ለመጨፈር ይመቻል እስቲ ሰርግ ጥሩኝ ብቻዬን ሳይሆን ከመሀሌት ጋር ሰርግ ጥሩኝ እስቲ what do you guys think ይሄንን ቦርሳ ለቲክቶክ አዋርድ ጊዜ ነበር የገዛሁትና ነጭ ቦርሳ የሚያምር የለኝም ግሪን ቦርሳም የለኝም ስማርት ጊያል oh shit this is cute too ሰና show that talent አለበት እነዚህ ነው ያረኩኝ ተላለ I'm gonna do this is me I like the Neon Bath and Body Works ሽቶ አታብዢ ይውላ ለምቱ ሰዎች አንድ መልሳለኝ It's not enough. This is Ethiopia brand Albas የሚባል brand ነው so I'm gonna do my Billie Eilish አልቀብኛለች በጣም good enough to eat I swear Monet the Rose Era perfume ሽቶ ስለማይገንልኝ I like layering my perfumes this is the final outfit ሆነ ሰርግ ሲዝን ነው መልስ አለ so እንደዚህ በጣም ሲምፕል ሆናችሁ ስታንድ አውት የምታረጉበት የሚያስፈልግ but still comfortable የምትሆኑበት ልብስ የምትፈልጉ ከሆነ you design and mention አረግላችኋለሁ thank you for watching bye hello ዛሬም ልወጣ ነው obviously let's get ready I did my skin prep ያያቻቸው እነዚህ አንዱ በዚህ ጠፋስል አንዱ በዚህ ይወጣል አንዱ በዚህ ጠፋስል አንዱ በዚህ ይወጣል I don't know what to do ይሄኛው side of my face ጽድተናል I did vitamin C የMedicube and then Vichy moisturizer ከዛ I did የMAC prep and prime fix spray I know እንደምትጠይቁኝ ጸጉሬ አይደለም this is human hair 4 piece 12 inch ነው to be honest አሁን ሰሞኑን ያለው ሙቀት መላጣ መሆን ነው የሚያስመኘው በቃ ዛሬ I'm going to Sac Central probably ነገ ምናምን ነው ፖስት 3ኛ አመታቸው ነው የሚያከብሩት I'm so happy and proud day 1 ጀምሮ ነበርኩ ለማለት ማህሌት ዛሬ የባለስ ዳር ነገር እንግዶች ጠርታለችና እነሱ ስላሉ አልመጣም ማለችና so it's just going to be me and my other friends I can't believe it's been 3 years Sac Central መታወቹ ማታውቁ ሰዎች ቀጥ ያላችሁ ሰዎች ከሆናችሁ enjoy ታረጉታላችሁ ይያላስም but if you like dark humor especially እና ስለምንም ነገር ሲቀለድ እላያችሁም ላይ ሲቀለድ if you're able to laugh you have a great time ስፒከሬ ተበላሽቶ ነው by the way I'm going to use ያለቀች bronzer I'm sure expired አርጓል but it's expired when I say it's expired buy home በሉ guys I started taking fish oil a separate video ሰራበታለሁ ብያለሁ በደንብ ላይ ለውቱልየውና እንደ ሀብሾች ካልታመምን ሆስፒታል አንሄድም ብዙዎቻችን I guess maybe እኔ ዙሪያ ላይ ያሉ ሰዎች I'm going to use Huda Beauty Easy Blur የዛሬ ስንት አመት 2 አመት ነው ምናምን ብቻ በባጃጅ እየሄድኩ የፈራረሰ ኮብልስቶን አለ በጣም የፈራረሰ እንደን ቁልቁለት ነበረ ጉልበቴን ይመታኝና በጣም አሞኝ ነበር እና after that like እግሬን በጣም አጣጥፌ እንደዚህ መቀመጥ ወዳለውና ይሰማኝ ጀመር ማለት ነው ከዛ ሆስፒታል ሄጄ ኤክስሬ ምናምን ተነስቼ ታየሁት እኔጋ ነው ጉልበትሽ ምንም የለበትም ምናምን and they were like maybe you're just fat እዚች ጊዜዎች ውስጥ በጣም የተለየ አይነት ኪሎ ጨምራሻል አለኝ and I'm like no sir
I've always been a big girl. ከዛ ጂም መስራት ስጀምር ጉልበቴ በጣም became painful. I was talking to my friends. ከዛ ደግሞ ምን ሆነ ምንም ነገር አላስታውስም። በዚህ ትናንሽ ነገሮችን አላስታውስም። እስቲ ፊሽ ኦይል ውሰጅበታል። I was like okay. ፊሽ ኦይል ልግዛ ብዬ ከዛ ፋሲካ ጾም ላይ ነበረ። ሶ ፊሽ ኦይል ጾም ስላለ በቃ ጾም ሲፈታ ጀምራለሁ ብዬ ነበር ማለት ነው። ከዛ I was like እንዳልኳችሁ እስቲ በዛም ጀነራል ቼክ አፕ ልደረግ ብዬ ሄጄ one of the things I found out, a very funny thing, ቀኝ እግሬ ከግራ እግሬ ትንሽ ከበድ ይላል። I walk normal. I'm gonna do የማክ አዲሱን Studio Radiance 24-hour luminous lift concealer. This is የራሴ shade, brighten እንዲያረግ ሳይሆን even እንዲያረግልኝ ነው, and then I'll use a brighter shade. How's that? Vitamin D is like non-existent, but vitamin D source down. ዛሬ ወሬ ሆነኛል. And I've been taking my fish oil. And then ነግራችኋለሁ ባለፈው ቪዲዮ ላይ the lavender and the chamomile tea በደንብ እንቅልፍ እያገኘው ነው። The weird thing ምንድነው ታውቃላችሁ? From some TikToks I've seen, having dreams is a sign of healthy sleep. It's been a long time ህልም ካየሁ. I was telling this to my friends ባለፈው ህልም አይቼ I was like ህልም አየሁ. And they're like what is it about? And I'm like no I don't know, but ህልም አየሁ. Anyway, I feel healthier ውስጤ ፔሪዳችሁ ሲመጣ the girlies በጣም mood swing የሚያጋጥማችሁ ሰዎች I feel like that's better too. I don't know ምን እንደሆነ, maybe the vitamin D የሆነ effect ይኖረው, maybe the fish oil overall health ላይ ለውጥ ይኖረው, maybe it's the tea. I don't know. This is the first time በጣም በረጅም ጊዜ ፔሪዴ ሊመጣ ሲል ብዬ ሰበብ ፈልጌ ሳላለቅስ ከሰው ጋር ሳልጣላ ሳልነጫነጭ ያለፈልኝ የመጀመሪያ ፔሪዴ ነው. And I was like oh my god, I don't know, just ምክንያት ይሁናችሁ check your health. ይሄ supplement አታብዙ, but you know what I mean, essential የሆኑ ነገሮች ከሆኑ check your health, you know. I don't know ለምን እንዳነሳሁት ነው. I hope you guys are feeling good too. ወዳችኋለሁ. I'm using a Fenty Beauty Pro Filter Instant Retouch Concealer. Shade is 350. I got this ከማስ Beauty. If there are these products ያያችሁት ያላችሁት and that you want me to try, I'm your guinea pig. It's very sad. የሰፈር ሰርግ እኮ ትናንትና አንድ ጓደኛ ያዘውቶ ከማን ጋር ልሂድ? I called like 4 of my friends. They're like no, we can't go. I'm not done. I love weddings. I love ጭፈራ. Rare Beauty blush ነው የማደርገው, Truth Milk shade. እናንተ ቺታ አረገባት እየተባለ ያለው ነገር ሰምተሻል? ወይኒ ብላንኮ with her friend ትሪሳ ከምትባለው ላይ ያልሰማችሁ ሰዎች ማለት ነው ልንገራችሁ. Apparently they were seen having dinner ነው ራት ነው ምሳ እየበሉ privately. ከዛ አስበሉ ጓደኛዋ ኦንሊ ፋንዝ አላት እና ሰብስክራይብ አድርጓል ኦንሊ ፋንዟ ላይ. And I'm like excuse me, is this true? ከዛ ጓደኛዋን አንፎሎ አድርጋታለች ሰሊና. ሄጄ ቼክ አላደረኩም because it's not that serious, but it's funny. ምን አገባኝ? ምንም አያገባኝም. Charlotte Tilbury Airbrush Flawless Setting Spray. Party all night, stay all day. No, it doesn't. Unless በጣም serious makeup ካልተቀባችሁ በስተቀር. Mascara currently I like mixing Fenty with Alexalian. ማራም የሳመችኝ ያለች አስተዋል. I'm just gonna use an eyeliner and then አጠቁራታለሁ. I'm using a NARS Beauty eyeliner. አሁን ዘግቼ እንሳላንቀሳቀስ ማውራት ይችላል. What the hell? Wait. አሁን ዘግቼ እንሳላንቀሳቀስ ማውራት ይችላል. What? I love this. And this is the final look. Thank you for watching. Bye. ሁላችንም ስልካችን ላይ ተጥለን ነው የምንውለውና I don't know እናንተን ካሳስባችሁ ነው የኔ ጤንነት በጣም ነው የሚያሳስበኝ። በቃ ፈራለሁ እና አንድ ዲስካውንት እንዳለ ሰማሁና ሃፒ ኦፕቲክስ ሄድኩኝ ማለት ነው። 13 አመታቸው ነው በአይን ህክምና ሙያ ላይና 13% ዲስካውንት ተደርጓል ተብሰማ ሄድኩኝ እና በጣም ፈርቼ ነበረ። አይኔን ሸፍኜ ወደዚህ ወደዛ ስላይወዛክ ስጨርስ ዶክተር አይኔ ይሰራል እያልኩኝ ነበርና ቀኝ አይኔ ላይ ትንሽ አለርጂ ሪአክሽን እንዳለብኝ ምናምን ነገር ነገርኳቸው። ከዛ በአንድ ማሽን ታየው፣ ሌላ ሩም ገባው፣ በሌላ ማሽን I think በ3 ማሽን ነው የታየሁት። ከዛ በኋላ የሆነ ስዕል ይታያችኋል ምናምን በጣም it's been a long time ከተመረመርኩ so ፕሮሰሱ ሁላ ጠፍቶብኛል you guys። ከዛ don't laugh ይሄን መነጽራታችሁ ሙሉ እንዳትይዙብኝ። በሳይት ያስፈልገዋል አያስፈልገውም ቼክ ተደረኩ። በመጨረሻም አይንሽ በጣም ፐርፌክት ነው ያበደ ነው ጤነኛ ነው ተብያለሁ። ጀስት ለስልክ ብቻ መነጽር ታዞልኝ እሱን እዛው ነው የሚሰራላችሁ by the way
ስለዚህ እናንተም 4 ሎኬሽን ያላቸው እኔ ስቴዲየም ያሃ ሁለተኛ ፎቅ ያለው ህንጻቸው ላይ ነው የሄድኩት። እናንተ ደግሞ ቤተዛታ ሆስፒታል ውስጥ ቄራ ደግሞ ከሆናችሁ ንስር አይ ክሊኒክ አካባቢ፣ ቦሌ ወሎ ሰፈር ደግሞ ዋጋ አይ ሴንተር አካባቢ ሄዳችሁ አማርጣችሁ ኤክስፒሪየንስ ባላችሁ ሰዎች ያናችሁን ጤና መጠበቅ ትችላላችሁ ማለት ነው። Thank you guys for watching. Bye.